ሰላም ጤና ይስጥልኝ። የጥያቄና የመልስ ፕሮግራም ተከታታዮቻችን በአይነቱ ለየት ያለውንና በአይምሮ በሳል ለሆኑ ሰዎች ብቻ የተዘጋጁ 20 አስደናቂ እንቆቅልሾችን ይዘንላችሁ መጥተናል። አይምሮአችሁን ለመፈተን ዝግጁ ናችሁ? እንግዲያውስ ትኩረታችሁን ሰብሰብ አድርጉ፣ በፍጥነት አስቡ። ማጭበርበር ግን አይቻልም። ከመጀመራችን በፊት ግን ይህንን ቪዲዮ ከየትኛው ሀገር ወይም ከተማ ሆናችሁ እንደምትከታተሉ ኮሜንት ላይ ጻፉልን። እስኪ እንጀምር። የመጀመሪያ ጥያቄ፣ ሐሰተኛው ለማኝ ማን ነው? እናንተ ብልሆች ከሆናችሁ ሊያታልላችሁ አይችልም። ሐሰተኛው ለማኝ ይህ ሰውዬ ነው። ምክንያቱም እውር እንደሆነ ለማስመሰል ቢሞክርም በምስጢር ግን ሰዓቱን እያየ ነው። ቀጣይ ጥያቄ፣ ከእነዚህ ውስጥ ሀብታሙ ሰው ማን ነው? እያንዳንዱን ዝርዝር ነገር በጥንቃቄ ተመልከቱ። ከነዚህ መካከል ሀብታሙ ሰው ቁጥር 3 ነው። ምክንያቱም አጠገቡ የቅንጦት መኪና ቁልፍ ይታያል። ቀጣይ ጥያቄ፣ ከእስር ቤት ለማምለጥ እያቀደ ያለው ማን ነው? በጥንቃቄ ተመልከቱ። ከእስር ቤት የሚያመልጠው ቁጥር 3 ነው። ይህንንም የሚያደርገው ከበላዩ ባለው ክፍት የአየር ማስተንፈሻ ቱቦ በኩል ነው። ቀጣይ ጥያቄ፣ የእሳት አደጋ ተከላካይ መስሎ የተደበቀው ማን ነው? እያንዳንዱን ሰው በጥንቃቄ ተመልከቱ። የእሳት አደጋ ሰራተኛ መስሎ የተደበቀው ቁጥር 3 ነው። ምክንያቱም የእሳት አደጋ መከላከያ ቡትስ ጫማ አላደረገም። ቀጣይ ጥያቄ፣ ከእነዚህ ውስጥ ብልህ የሆነው ማን ነው? በጣም ቀላል ጥያቄ ነው። ከነዚህ መካከል ብልሁ ትንሽዬ ልጅ ነው። ምክንያቱም እሱ ጋር ያሉት የቼዝ ጠጠሮች በሙሉ እንዳሉ ሲሆኑ ትልቁ ሰውዬ ጋር ግን አንድ ጠጠር ብቻ ነው ያለው። ቀጣይ ጥያቄ፣ ከእነዚህ ውስጥ ሮቦት የሆነው የትኛው ነው? በደንብ አስተውሉ፣ ሊደርሱበት ትችላላችሁ። ሮቦቱ ቁጥር 3 ነው። ማረጋገጫውም ጭንቅላቱ ላይ የመልእክት ማስተላለፊያ ወይም ትራንስሚተር አለው። ቁጥር 1 ግን ሰው ሰራሽ እጅ ብቻ ነው ያለው። ቀጣይ ጥያቄ፣ ይህ ፎቶ የተነሳው በየትኛው ዓመተ ምህረት ነው? ፍንጮችን ፈልጉ። ይህ ፎቶ የተነሳው በ1990 ሲሆን ይህንን የሚያረጋግጠው ደግሞ ፎቶው ከተነሳበት ዕለት ጋር አንድ አይነት ቀን ያለው ጋዜጣ ነው። ቀጣይ ጥያቄ፣ ሰውየውን የገደለው ማን ነው? በጥንቃቄ አስተውሉ፣ መልሱን ማግኘት ትችላላችሁ። ሰውየውን የገደለው መሐንዲሱ ነው። ማስረጃው የሱ የደህንነት ኮፍያ ወይም ሄልሜት ከአስክሬኑ አጠገብ ተጥሎ መገኘቱ ነው። ቀጣይ ጥያቄ፣ ከእነዚህ ውስጥ ሐሰተኛው ሼፍ ማን ነው? ሁለት ፍንጮች አሉ። ጊዜ ወስዳችሁ አስቡ። ሐሰተኛው ሼፍ ቁጥር 3 ነው። ምክንያቱም የምግብ አሰራር ስላልቻለ የምግብ አሰራር መጽሐፍ ይዟል። ደግሞም በጣም ደንግጧል። ቀጣይ ጥያቄ፣ ከካዝና ውስጥ ገንዘብ የሰረቀው ሌባ ማን ነው? እያንዳንዱን ዝርዝር ነገር በጥንቃቄ ተመልከቱ። ሌባው ቁጥር 4 ነው። ማስረጃውም ከካዝናው አጠገብ ያለው የእግር ኮቴ ነው። ቀጣይ ጥያቄ፣ እውነተኛው ፋርማሲስት ማን ነው? እያንዳንዱን ዝርዝር ነገር በጥንቃቄ ተመልከቱ። እውነተኛው ፋርማሲስት ቁጥር 3 ነው። ምክንያቱም ዩኒፎርሙ ላይ የፋርማሲስት አርማ ወይም ሎጎ አለበት። ቀጣይ ጥያቄ፣ ከእነዚህ ውስጥ የልጃገረዷን ዕቃዎች የሰረቀው ማን ነው? ዝርዝር ነገሮችን በትኩረት ተመልከቱ።
ሌባው ቁጥር 4 ነው። ማስረጃውም በአሳ የውሃ ገንዳ ውስጥ የተገኘው ቀለበት ነው። ቀጣይ ጥያቄ፣ ከእነዚህ ውስጥ የሚያጭበረብረው ተማሪ ማን ነው? እያንዳንዱን ሰው በጥንቃቄ ተመልከቱ። የሚያጭበረብረው ተማሪ ቁጥር 2 ነው። ማስረጃውም ከፈተና ወረቀቱ ስር የተደበቀው የኩረጃ ወረቀት ነው። ቀጣይ ጥያቄ፣ ከእነዚህ ውስጥ አጋቿ ማን ናት? ዝርዝር ነገሮችን በጥንቃቄ ተመልከቱ። አጋቿ ቁጥር 1 ናት። ማስረጃው መታወቂያ ካርዷ የውሸት ወይም ፌክ መሆኑ ነው። ቀጣይ ጥያቄ፣ ወላጆቹ ድሆች የሆኑት ማን ነው? ጊዜ ወስዳችሁ አስቡበት። በግራ በኩል ያለው ልጅ ወላጆቹ ድሆች ናቸው፣ ምክንያቱም መነጽሩ ተሰብሯል፣ እንዲሁም መጽሐፍ የለውም። ቀጣይ ጥያቄ፣ ከእነዚህ መካከል እስረኛው ማን ነው? ዝርዝር ነገር በጥንቃቄ ተመልከቱ። እስረኛው መሃል ላይ ተቀምጦ ያለው ሰው ነው፣ ምክንያቱም እጁ ላይ የእስረኛ ካቴና አድርጓል። ቀጣይ ጥያቄ፣ ከነዚህ መካከል ገንዘቡን የሰረቀው ማን ነው? እያንዳንዱን ሰው በጥንቃቄ ተመልከቱ። ይህ ሰው ሌባው ነው፣ ገንዘቡን በሱሪው ስር ደብቋል። ቀጣይ ጥያቄ፣ ገዳይዋ ሚስት የትኛዋ ነች? ሰዓት እያለቀ ነው። ይቺ ሴት ገዳይዋ ነች። ማስረጃው የሟቹ እጅ በምድጃው ውስጥ መገኘቱ ነው። ቀጣይ ጥያቄ፣ ከእነዚህ መካከል ዞምቢ የሆነው ማን ነው? 5 ሴከንድ ብቻ ቀርቷል። ዞምቢው በቀኝ በኩል ያለችው አሮጊት ነች፣ ምክንያቱም የዞምቢ አይኖች አሏት። ቀጣይ ጥያቄ፣ ከእነዚህ ውስጥ ሌባው ማን ነው? መልሳችሁን ኮሜንት ላይ አስቀምጡልን።